እኚህ ሰው ከመንግስት ኃላፊነት ተግባራቸው በተጓዳኝ የሥነ ጽሑፍ ሥራዎች ላይ ተሳትፎ የነበራቸው በተለይም ለአማርኛ ቋንቋና ሥነ ጽሑፍ እድገት መሠረት ካኖሩ ፋና ወጊ ኢትዮጵያውያን አንዱ ናቸው። በመንፈሳዊ ታሪክ፣ የሕይወት ታሪክ፣ ፍልስፍናና ሥነ ምግባር ዘውግ የሚካተቱ በርካታ መጻሕፍትንም አዘጋጅተዋል። ብላቴን ጌታ ሩ ወልደ ሥላሴ የሕይወት ታሪክ በተሰኘ መጽሐፋቸው ስለ ሰውየው ሲገልጹ በጀርመን መንግሥት 3 ዓመት ሙሉ ግዕዝ ቋንቋ አስተምረው ኒሻን ተሸልመው ወደ ኢትዮጵያ ሲመለሱ አጼ ምኒልክም ኒሻን ሸልመው የአባታቸውን አገር ሰጥተው ወደ በጌ ምድር ሰደዋቸዋል ብለውላቸዋል። እንዲሁም ተፈሪ መኮንን ወይም አፄ ኃይለ ሥላሴ የተሻለ ግንዛቤና ዕውቀት ያላቸውን ኢትዮጵያውያንን ወደ መንግሥታቸው ስላቀረቡ እኚሁ ታላቅ ሰው በ1912 ዓመተ ምህረት የመንግሥት አማካሪ ሆነው ተሹመዋል። ለመሆኑ እኚህ ሰው ማን ናቸው? ለኢትዮጵያስ ያበረከቱት አስተዋጽኦ ምንድን ነው? እነሆ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ከቀደምት ኢትዮጵያውያን ምሁራን አንዱ የሆኑት አለቃ ታዬ ገብረ ማርያም ህዳር 21 ቀን 1958 ዓ.ም በወቅቱ አጠራር በጌ ምድር አገረ ግዛት ከምከም ቃሮዳ ይፋግ በሚባል ቦታ ተወለዱ። በግብርና ሥራ የሚተዳደሩት አባታቸው የትምህርትን ጥቅም ጠንቅቀው የተረዱ ነበሩና ልጃቸው ገና አፍ መፍታት ሲጀምር ከፊደል ገበታ እንዲተዋወቅ ወደ ትምህርት ቤት አስገቡት። የወላጆቻቸው እንክብካቤ ግን ብዙም የዘለቀ አልነበረም። እናታቸውም በሕፃንነታቸው ያጡት አለቃ ታዬ አባታቸው ጥለዋቸው ወደ ሸዋ ክፍለ ሀገር በመሰደዳቸው አጎታቸው ይኖሩበት ከነበረው ትግራይ እንዲሄዱ ሆነ። እዚያ ሲደርሱ ግን አጎታቸው ወደ ህንድ አገር እንዲሄዱ ስለተነገራቸው ወደዚያው መሄድ አለብኝ ብለው ጉዟቸውን በመርከብ ለመጀመር ወደ ቀይ ባህር ዳርቻዋ ምጽዋ ከተማ አመሩ። ነገር ግን ውጥናቸው እንዳሰቡት ሳይሆን የሕይወት ጉዟቸውን በሌላ አቅጣጫ የቀየረ ሆነ። በምጽዋ ምንም ዘመድም ሆነ የሚያውቁት ሰው ያልነበራቸው አለቃ ታዬ እንደ ቤተሰብ ሰብስቦ ሊያስተምራቸው የስዊዲሽ ሚሽነሪ ትምህርት ቤት ፈቀደ። የስዊድን ሚሽነሪ ትምህርት ቤት በአለቃ ታዬ ሕይወት ውስጥ ትልቅ ቦታ አለው። በትምህርት አቀባበላቸው ፈጣንና አይነግቡ ነበሩና የትምህርት ቤቱ ዳይሬክተር የነበሩት ሊንደሃል የቅርብ ረዳታቸው እንዲሆኑ አቀረቧቸው። በዚህም ቅዱሳን ጥንታዊ መጻሕፍትን በመተርጎም ሥራ ላይ የያኔው ወጣት ታዬ በትጋት ተሳትፈዋል። አለቃ ታዬ መንኩሉ ከሚባለው የሚሽነሪ ትምህርት ቤት ሳሉ ለሀገረኛ መጻሕፍትና ለኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ሥርዓት የተለየ ፍቅር ነበራቸው። ጥንታዊ መጻሕፍትንም እያደኑ አብዝተው ይመራመሩ ነበር። ነገር ግን መጻሕፍቱ በግዕዝ ቋንቋ የተጻፉ በመሆናቸው የግዕዝ ቋንቋን ማወቅ ይጠበቅባቸዋል። እናም በ1975 ዓ.ም ወደ ትውልድ መንደራቸው ተመልሰው ግዕዝ ትምህርት ቤት ገቡ። ከ2 ዓመታት በኋላ ትምህርታቸውን እንዳጠናቀቁ በጌ ምድርን ለቀው ወደ ምጽዋ አቅንተው በመምህርነት በአስተርጓሚነትና በወንጌል ሰባኪነት አገልግለዋል። የምዕራቡን ክርስትና አስተምህሮና የአውሮፓን ባህል መሠረት አድርጎ የተቀረጸውን መንፈሳዊ የትምህርት ሥርዓት በአንድ በኩል እንዲሁም ከታላላቅ የኦርቶዶክስ ተዋሕዶ አድባራትና ገዳማት የምሥራቁን የክርስትና አስተምህሮ በጠለቀ ሁኔታ መርምረዋል። ያገኙትን መንፈሳዊ ዕውቀት ለሕዝብ ለማስተላለፍም መጽሐፈ ሰዋሰው የሚለውን መጽሐፋቸውን አደራጅተው ነበር። አለቃ ታዬ ከ13 ዓመታት በኋላ በ1890 ዓመተ ምህረት ወደ ትውልድ አገራቸው በጌ ምድር ተመልሰው ወንጌልን ሊሰብኩ በዚያም የቅኔ ትምህርታቸውን በበጌ ምድር ዙሪያ በሚገኙ ታላላቅ ገዳማት ሊከታተሉ መጡ። አስተምህሯቸው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቀኖናን የሚቃረን ነው በሚል ከሕዝብ ውግዘትን አስነስቶባቸው ነበር። የበጌ ምድር ገዢ ከነበሩት ከራስ መንገሻ አቲከም ዘንድ ቀርበው ሃይማኖታዊ አቋማቸውን እንዲገልጹ ተደረገ። በሸንጎው ላይ አለቃ ታዬ በአንድ ጎን፣ ከሳሾቻቸው ደግሞ በሌላ ሆነው ለረጅም ሰዓታት ተከራከሩ። ራስ መንገሻ አቲከምም የአለቃ ታዬን ሐሳብ ይበልጥ ገዢ ሆኖ ስላገኙት የሙግቱን የአሸናፊነት ፍርድ ሰጧቸው። ራስ መንገሻ አቲከም አለቃ ታዬን ደብዳቤ አስይዘውና አሽከራቸውን እንዲያጅቧቸው አድርገው ወደ ዳግማዊ ምኒልክ ሰደዷቸው። በጊዜው የአፄ ዮሐንስ የልጅ ልጅ የሆኑት ራስ ስዩም መንገሻ በአፄ ምኒልክ መንግሥት ላይ ሸፍተው ነበርና በራስ መኮንን የተመራ ጦር ወደ ሰሜን ዘምቶ ነበር።
ሚኒሊክም የጦሩን ሁኔታ ለመከታተል ደነባ አካባቢ ተገኝተው ነበርና አለቃ ታዬን ያገኟቸው በዚያው ነበር። ሸዋ ከቤተ መንግሥታቸው ዘንድ ቀጠሮ ይዘው ለጊዜው ደግሞ ወደ ትውልድ ቀያቸው ሲመለሱ ሊደርስባቸው የሚችልን መገፋት ይጠብቃቸው ዘንድ ደብዳቤ አስይዘው ሸኟቸው። ደብዳቤው እንዲህ ይነበባል። ሞዓ አንበሳ ዘእምነ ነገደ ይሁዳ ዳግማዊ ሚኒሊክ ስዩመ እግዚአብሔር ንጉሠ ነገሥ ዘኢትዮጵያ አለቃ ታዬ ገብረ ማርያም የሚባል ሰው ምጽዋ የነበረ ሃይማኖቱን እኛ መርምረነዋልና ማንም አንዳች አይበለው በሃይማኖት ነገር በህዳር 6 ቀን 1891 ዓ.ም በወረይሉ ከተማ ተጻፈ። አለቃ ታዬ በተለይም ከአፄ ምኒልክ ጋር መገናኘታቸው የመጠቀ መንፈሳዊና ዓለማዊ ዕውቀታቸውን ከቤተ መንግሥት እንዲደርስ ያደረገ፣ ለታላላቅ ሹመት እንዲታጩ መንገድ የከፈተ ነበር። ወደ አውሮፓ የማቅናት ዕድል የተፈጠረላቸውም በዚሁ አጋጣሚ ነበር። በዚህም አፄ ምኒልክ የጀርመን መንግሥት በበርሊኑ የኦሪየንታል ጥናት ተቋም ግዕዝና አማርኛ የሚያስተምር ምሁር እንዲልክላቸው በጠየቁት መሠረት አለቃ ታዬ ወደ ጀርመን እንዲሄዱ ሆነ። አለቃ ታዬ ወደ ኢትዮጵያ ሲመለሱ አፄ ምኒልክ ከልዩ ክብር ጋር ሹመት ሰጥተዋቸዋል። ብላቴን ጌታ ሩይ ወልደ ሥላሴ የሕይወት ታሪክ በተሰኘ መጽሐፋቸው ሁኔታውን ሲገልጹ በጀርመን መንግሥት 3 ዓመት ሙሉ ግዕዝ ቋንቋ አስተምረው ኒሻን ተሸልመው ወደ ኢትዮጵያ ሲመለሱ አፄ ምኒልክም ኒሻን ሸልመው የአባታቸውን አገር ሰጥተው ወደ በጌ ምድር ሰደዋቸዋል። የአገር ባለውለታ የሆኑት አለቃ ታዬ የዳግማዊ አፄ ምኒልክ ሕልፈትን ተከትሎ በነበራቸው የሃይማኖት አስተምህሮ ልዩነት ሰበብ ልፋታቸውና ድካማቸው አፈር እንዲበላው ተደርጎ ክብር ሲገባቸው ዕጣ ፈንታቸው ግን እስርና ግዞት ሆኖ ብዙ ሲሰቃዩ ቆይተዋል። ነገር ግን ወግ አጥባቂ ያልሆኑት ልጅ ኢያሱ ወደ ንግሥና መንበሩ ሲመጡ ይደርስባቸው የነበረው ጫናም ሆነ እስር ጋብ አለ። ከልጅ ኢያሱ በኋላ የመንግሥት ሥልጣኑን በያዙት አልጋ ወራሽ ተፈሪ መኮንንና ንግሥተ ነገሥታት ዘውዲቱ የአስተዳደር ወቅት ደግሞ የተሻለ ነጻነት አግኝተው ነበር። በተለይ ተፈሪ መኮንን የተሻለ ግንዛቤና ዕውቀት ያላቸውን ኢትዮጵያውያንን ወደ መንግሥታቸው ስላቀረቡ አለቃ ታዬ በ1912 ዓ.ም የመንግሥት አማካሪ ሆነው ተሾሙ። ከመንግሥት ኃላፊነት ተግባራቸው በተጓዳኝ የሥነ ጽሑፍ ሥራዎች ላይም ተሳትፎ የነበራቸው አለቃ ታዬ በተለይም ለአማርኛ ቋንቋና ሥነ ጽሑፍ እድገት መሠረት ካኖሩ ፋና ወጊ ኢትዮጵያውያን አንዱ ናቸው። በመንፈሳዊ ታሪክ፣ የሕይወት ታሪክ፣ ፍልስፍናና ሥነ ምግባር ዘውግ የሚካተቱ በርካታ መጻሕፍትንም አዘጋጅተዋል። ከሥራዎቻቸው መካከል ስዕለ ኢየሱስ በ1886፣ ወንጌል ዘዮሐንስ 1902፣ መዝሙረ ክርስቶስ ወመልአከ ኢየሱስ ወመልአከ መድኃኔ ዓለም 1903፣ የኢትዮጵያ ሕዝብ ታሪክ 1920፣ መጽሐፈ ሰዋሰው፣ ጸወነ ነፍስ፣ መዝገበ ቃላት ተጠቃሽ ናቸው። በ1890 ዓመተ ምህረት ገደማ በኤርትራ ምጽዋ ከተማ ለህትመት የበቃው መጽሐፈ ሰዋሰው የግዕዝ አቻ የአማርኛ ቃላት ፍቺን ጨምሮ የግዕዝ አማርኛ ሰዋሰውን በአንድ ላይ ይዟል። ለረጅም ዘመናት የጽሑፍ ቋንቋ ሆኖ የቆየው ግዕዝ ቦታውን ለአማርኛ ቋንቋ ከለቀቀ በኋላ በግዕዝ ፊደላት የተከተቡ ጥንታውያን መጻሕፍትን ለመረዳት አስቸጋሪ ሆኖ ስለነበር መጽሐፈ ሰዋሰው ይህን ችግር በትልቁ ያቃለለ ነው። በ1920 ዓመተ ምህረት በአስመራ ከተማ የታተመው የኢትዮጵያ ሕዝብ ታሪክ አለቃ ታዬ በጀርመን አገር ቆይታቸው ወቅት የጻፉት እንደሆነ ይታመናል። መጽሐፉ ዳግማዊ ምኒልክ ስለ ኢትዮጵያ ታሪክ እንዲጽፉ ባዘዟቸው መሠረት የተጻፈ ሳይሆን እንዳልቀረ ብላቴን ጌታ ሩይ ወልደ ሥላሴ የሕይወት ታሪክ በተሰኘው መጽሐፋቸው ጠቅሰዋል። ሌላው የአለቃ ታዬ የሥነ ጽሑፍ ትሩፋት መዝገበ ቃላት ይሰኛል። አንዳንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮችን የነቀፉበት ይህ ሥራ ከባድ ውግዘት ያስከተለባቸው እንደሆነ ይነገራል። የሕትመት ብርሃንም አላየም። ጸወነ ነፍስ ጸሎትና መልካም ምግባርን የሚሰብክ በተጨማሪም የድንግል ማርያምን ክብር ያሳንሳል እያሉ ለሚኮንኗቸው መልስ የሰጡበትም ጭምር ነው። በ182 ገጾች የተቀነበበው ይህ መጽሐፍ ክብረ ድንግል በሚለው አርዕስት ስር በ18 ገጾች ድንግል ማርያምን ያወድሳል። አለቃ ታዬ የጉዞ ማስታወሻ የተሰኘች አነስተኛ ሥራም አላቸው።
ይዘቷም በአውሮፓ ጉዟቸው ባለፉባቸው አገራት እንዲሁም በጀርመን የተመለከቱትና ያጋጠማቸውን የከተቡባት በአውሮፓ አገራት የስልጣኔ ደረጃ የተሰማቸውን ስሜት እንዲሁም አገራቸው ኢትዮጵያ ምን ያህል ወደ ኋላ እንደቀረች ትዝብታቸውን ያሰፈሩባት ናት። አለቃ ታዬ ገብረ ማርያም በኢትዮጵያ ሊቃውንት አእምሮና በኢትዮጵያ ታሪክ ውስጥ የማይረሱ ታላቅ ሰው ሲሆኑ በኖሩበት ዘመንም ከታወቁ ሊቃውንቶችና ከቢጤዎቻቸው ጋር የመከራከርና ዕውቀትን የማካፈል ልምድ እንደነበራቸው ይነገራል። ብዙ ያልታተሙና የታተሙ መጻሕፍቶች ያሏቸው ሲሆን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቁ ድርሰቶችን እንደነ መልክዓ ኢየሱስና መልክዓ መድኃኔዓለም የተሰኙ የጸሎትና የሥነ ጽሑፍ ድርሳናትን ያበረከቱ ታላቅ ሰው ነበሩ። ከጽሑፍ ሥራዎቻቸው ውስጥም ምክሐ ምእመናን፣ መጽሐፈ መነጽር፣ የኢትዮጵያ ታሪክ፣ መዝገበ ቃላት፣ የመንግሥት ሕይወት፣ መልክዓ መድኃኔዓለም፣ መልክዓ ኢየሱስ፣ መጽሐፈ ሰዋሰው፣ የኢትዮጵያ ሕዝብ ታሪክ፣ መዝሙረ ክርስቶስ፣ ትርጓሜ ዳዊት ከነታሪኩ፣ ምስጢረ ሥላሴ፣ አምስቱ አዕማድ፣ መጽሐፈ ምክር ሲሆኑ አለቃ ታዬ ሕዝባቸውን በጽኑ ዓላማና ተግባር እያገለገሉ ሳሉ ባደረባቸው ሕመም ምክንያት ነሐሴ 15 ቀን 1916 ዓ.ም ከዚህ ዓለም በሞት ተለይተዋል። አበቃው። ምንጭ የአማርኛ ቋንቋና ሥነ ጽሑፍ ከተሰኘው የማኅበራዊ ትስስር ገጽ ላይ የተወሰደ። በቸር ያሰንብተን።